ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ቀለል ያለ ቆንጆ የሆነ ለምሳ ወይም ለራት የሚሆን ቀለል ያለ የሩዝ አሰራር ነው። እኔ ለምሳ ነው የሰራሁት። እናንተ ለምሳም ለራትም መስራት ትችላላችሁ። ቀለል ያለ ቆንጆ የሆነ የሩዝ አሰራር ነው። ወደ አሰራሩ እዚህ ጋር ቅቤ ነው የተጠቀምኩት። ቅቤና ዘይት እናንተ ያላችሁን መጠቀም ትችላላችሁ። እኔ ቅቤና ዘይት ነው የተጠቀምኩት። እዚህ ጋር በረጃጅሙ የተከተፈ ሽንኩርት አለኝ። ቀይ ሽንኩርት ጨምሬ አማስለዋለሁ። በደንብ ቡኒ እስከሚሆን ድረስ እናቁላለዋለን። አንድ አፍታ ከደን እያደረግን እንደዚህ እናቁላለዋለን ቡኒ እስከሚሆንልን ድረስ። ቆንጆ ነው፣ ሰርታችሁ ሞክሩት። እኔ ለምሳቸው ነው የሰራሁት። እናንተ ለራትም መስራት ትችላላችሁ እንደ ፍላጎታችሁ። ለምሳም ይሆናል፣ ለቁርስም፣ ለምሳም ይሆናል፣ ለራትም ይሆናል። ቀለል ያለ ነው። እዚህ ጋር በስሎልናል። እዚህ ጋር ሳልሳ ጨምሬያለሁ ትንሽዬ። ከዘይቱ ጋር በደንብ አቁላለዋለሁኝ። እዚህ ጋር ከድነዋለሁ። ትንሽ ተከደንኩት በኋላ እንደዚህ አማስለዋለሁ። እዚህ ጋር ነጭ ሽንኩርትና ዝንጅብል የተቀጠቀጠ አለኝ ጨመርኩኝ። እዚህ ጋር ካሮት በረጃጅሙ የተከተፈ ጨምሬያለሁ። አንድ አፍታ ከደን እያደረግን እንደዚህ እናማስለዋለን። ካሮቱ ትንሽ ጠንከር ያለ ስለሆነ ቀደም ብዬ ነው የጨመርኩት። እዚህ ጋር ከሙን፣ እዚህ ጋር ፍልፍል አስወጥ ጨምሬያለሁ። እዚህ ጋር ማጂ የዶሮ መረቅ ማለት ነው። እናንተ ባህራት ካሬት አላችሁ መጨመር ትችላላችሁ። እኔ ስለሌለኝ ማጂ ከሙን እና ፍልፍል አስወጥ ነው የተጠቀምኩት። እዚህ ጋር ካሮት በድንጃን እና ኮሳ በረጃጅሙ የተከተፈ አለኝ ጨምሬያለሁኝ። እንደዚህ በደንብ አማስላለሁ። እዚህ ጋር ጫው ጨምራለሁ። በደንብ አቁላለዋለሁ። እዚህ ጋር ትንሽዬ ብረት ድስቱ እንዳይል ውሃ ጨምሬያለሁ፣ የሞቀ ውሃ። እንደዚህ በደንብ እናቁላለዋለን እስከሚበስልልን ድረስ፣ ትንሽ እስከሚበስል ማለት ነው። እየከደንን አንድ አፍታ እናበስለውና ተመልሰን እንደዚህ ሲሆን እዚህ ጋር አበባ ጎመን አለኝ። አረቦቹ ዛህራን ነው የሚሉት። የአበባ ጎመን አለኝ ጨምሬያለሁኝ። እዚህ ጋር በደንብ እናመሳስለዋለን። መሰልሰልሰል አድርጌ ከድነዋለሁ።
እዚህ ጋር እናንተ ክሬም ጠበህ ታላችሁ ክሬም ጠበህ መጠቀም ትችላላችሁ የፈለጋችሁትን። እኔ ክሬም ወፍራም ክሬም ነው የተጠቀምኩት። አንድ ማንኪያ ክሬም እንዲሁም አንድ ማንኪያ ጅብን ካሳቱን ነው የተጠቀምኩት። ጥቁሩ ሶስ ካላችሁ የሆነ እንዶሚ ላይ የሚጨመረው ያ ጥቁሩ እሱ ካላችሁ በጣም ቆንጆ ነው ለእንደዚህ አይነት ሩዝ አሰራር። እንደዚህ ተኩዳር ጋር በጣም አሪፍ ነው እሱ ካላችሁ። እኔ እሱ የለኝም፣ ይሄንን ነው የተጠቀምኩት። እዚህ ጋር በደንብ እናቁላለዋለን። ከዚያ በመቀጠል እዚህ ጋር በረጃጅሙ የተከተፈ ወፍራም ቃሪያና የቀጭኑ ቃሪያ አለኝ ጨምራለሁ። እዚህ ጋር በደንብ ታቁላላን በኋላ ትንሽ ቀድነዋለሁ። እዚህ ጋር ሩዝ ቀቅያለሁኝ። በደንብ አላበስለውም፣ እንዲሁ በውሃ ብቻ ቀቅያለሁኝ። ጨውና ውሃ ወረጋ አድርጌ እንደዚህ ትንሽ አበስለዋለሁ። እዚህ ጋር ይኸው በእንደዚህ መልኩ እንትን ብሎልናል። እዚህ ጋር በቆሎ ጨመርና ጫውን ቀምሼ እንደዚህ ያመሳሰዋለሁ። አቅርቤ ስለቀረስኩት ነው እንደዚህ ጠቆር ያለ መሰላችሁ። እዚህ ጋር ከዝበራ አድርጌያለሁ በመጨረሻ። እዚህ ጋር ሩዙን እዛ በውሃ የቀቀልኩትን በጣም ሳይበስል እንደዚህ ከላይ አደርገዋለሁ። እናንተ እንዲሁም መብላት ይቻላል። እንዲሁም ደግሞ እኔ ዶሮ ለብቻው ዶሮ አዘጋጅቻለሁኝ። ሩዙ ግን እንደዚህ ለብቻው ሰርቶ መብላት ይቻላል ከሰላጣ ጋር በፈለጋችሁት። እንዲሁም ዶሮም መጨመር ትችላላችሁ። እዚህ ጋር አጥንት የሌለው ዶሮ ከትፋችሁ መጨመር ትችላላችሁ። እኔ ግን ለብቻው ነው ያዘጋጀሁት። እንደዚህ ሩዝን ካረገ በኋላ እንደዚህ ከላይ የማቅለሚያ ተጠቅሜያለሁ። እዚህ ጋር ቅቤ ነው ያደረኩት። እናንተ ከሌላችሁ አለመጨመርም ትችላላችሁ። ቅቤው እንደዚህ አርጌ በግስቲር ሸፉኝ በክሬ ትንሽ እሳት አንተታይ ቀንሼ ለአንድ አፍታ አቆይቼዋለሁ። ምርጥ ሩዝ ምርጥ ነው የሚሆነው። እንደዚህ አርጌ እዚህ ጋር ፋሃም አርጌ በፋሃሙ ላይ ዘይት ነው ያደረኩት። ከዛ እንደዚህ ጠርዤ አንድ አፍታ አቆይቼዋለሁ። ከዛ በኋላ ትንሽ እሳት ቅንስ አድርጋችሁ በኋላ ሲገልጡት በጣም የሚለና ቆንጆ ነው የሚሆነው እና እንደዚህ ሰርታችሁ ሞክሩት። ከዶሮ ጋር እንዲሁም ከሰላጣ ጋር መብላት ትችላላችሁ። ቆንጆ የሆነ ሩዝ ነው። ሰርታችሁ ተጠቀሙ። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት፣ አስተያየታችሁን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ላይክ፣ ኮሜንት፣ ሼር እንዳይረሳ። አመሰግናለሁ።